የግራፊክ ዲዛይን ስራ የሚያስገኘው የገቢ መጠን ምን ያህል ነው? ኤክስፐርት ግራፊክ ዲዛይነሮች የሚያገኙት ወርልድ ዋይድ አቨሬጅ የገቢ መጠን $120,000 እና ከዛ በላይ መሆኑን ጥናቶች ያሳያሉ። ግራፊክ ዲዛይነሮች በአንድ ስራ ከፍ ያለ ገንዘብ ሊከፈላቸው ይችላል። ለምሳሌ ያክል የለንደን 2012 ኦሎምፒክ ሎጎ ሰርተው ወልፎሊንስ የሚባል ካምፓኒ $625,000 ተከፍሏቸው ነበር። ይሄ ደግሞ በኢትዮጵያ ብር ሲሰላ ወደ 100 ሚሊዮን ብር ያክል ነው ለአንድ ሎጎ ብቻ። ስለዚህ ፕሮፌሽናል እና እውቅ የሆኑ ግራፊክ ዲዛይነሮች ከፍ ያለ ገንዘብ ሜክ ማድረግ ይችላሉ። የግራፊክ ዲዛይን ስራ earning potential ሃይ ነው። የግራፊክ ዲዛይን ስራ ስኬሌብል ነው ወይ ወይም መስፋት የሚችል አይነት ስራ ነው ወይ? ለዚህ ስራ ፔንታግራምን እንደ ምሳሌነት መጠቀም እንችላለን። በጥቂቱ ጀምረው ዛሬ ላይ በጣም ታዋቂና ለትልልቅ ብራንዶች ዲዛይን የሚያደርጉ ናቸው። ስራቸውንም ሰፋ አድርገው የሚሰሩ የግራፊክ ዲዛይን ኤጀንሲዎች ናቸው። ለአብነት ያክል የማስተርካርድ ሎጎ፣ የሲቲ ባንክ ሎጎ፣ የዋርነር ብሮስ፣ የዊንዶ 2012 ሎጎ ሪዲዛይንድ የሆነው በፔንታግራም ነው። ስለዚህ ልክ እንደዚህኛው የዲዛይን ኤጀንሲ ስራውን ማስፋት ትችላለህ። የግራፊክ ዲዛይን ስራን ስኬሌቢሊቲ ከሃይ እንመድበዋለን። በግራፊክ ዲዛይን ስራ ላይ ያሉት ሪስኮች ምን ምንድን ናቸው? የዚህ ስራ ትልቁ ሪስክ ኤአይ ሞዴሎች በከፍተኛ ፍጥነት ማደጋቸው ነው። እንደ ሊዮናርዶ ኤአይ፣ ኦፕን ኤአይ፣ ጄሚናይ ያሉ ቴክስት ቱ ኢሜጅ መቀየር የሚችሉ ኤአይ ሞዴሎች ግራፊክ ዲዛይነሮችን ስጋት ላይ ይጥላሉ። ግራፊክ ዲዛይነሮች እነ ፎቶሾፕን ብቻ ከማወቅ ባለፈ ኤአይዎችን በስራቸው ላይ እንዴት መጠቀም እንዳለባቸው ማወቅ ያስፈልጋቸዋል። ካልሆነ ግን የኤአይ ሞዴሎች እንደዚህ በከፍተኛ ፍጥነት ማደግ ከሆነ ጊዜ በኋላ ይተካቸውና ስራ ሊያስፈታቸው ይችላል። ስለዚህ በግራፊክ ዲዛይን ስራ ላይ ያለው ሪስክ ከሚዲየም ይመደባል። የግራፊክ ዲዛይን ስራ ኢንጆይመንት ሌቨል ምን ያክል ነው? የዚህ ስራ ዋናው ኤሌመንት ክሬቲቪቲ ነው። አዳዲስ ነገሮችን ዲዛይን ማድረግ መቻል፣ አይነግቡ የሆኑ ኢሜጆችን ክሬት ማድረግ መቻል ነው። ዲዛይን ማድረግ ላይ ክሬቲቭ ከሆንክ ይህን ስራ ኢንጆይ ታደርገዋለህ። ነገር ግን አንዳንዴ ሰዓታትን ፈጅተ ለፍተ የሰራሁን ዲዛይን ክላይንት ቀለል አድርጎ አልወደድኩትም ሊል ይችላል። ከዚህ ስራ ይህን ፓርት አትወደውም፣ የኢንጆይመንት ሌቨሉን ይቀንስብሃል። ስለዚህ ለተሻለ ስኬት ቀድመ ክላይንቶቹ ምን አይነት ዲዛይን እንደሚፈልጉ በደንብ መጠየቅና መረዳት ይጠበቅብሃል። የግራፊክ ዲዛይን ስራን የኢንጆይመንት ሌቨል ከሚዲየም እንመድበዋለን።